ስድስተኛ ክፍልና ስምንተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች ሚኒስትሪ ኤግዛም በምትፈተኑበት ሰዓት እነዚህን 5 ቅድመ ጥንቃቄዎችን የማታደርጉ ከሆነ ወይም ደግሞ የማትጠነቀቁ ከሆነ አመቱን ሙሉ የለፋችሁበት ወይም የደከማችሁበትን ድካማችሁን ከንቱ ሊያደርጉ የሚችሉ ነገሮች ናቸው። እነዚህ 5ቱንም ጥንቃቄዎች ምንድናቸው? ምንስ ማድረግ አለባችሁ? እንዴትስ መጠንቀቅ አለባችሁ? የሚለውን እያንዳንዱ በዝርዝር አሁን አሳያችኋለሁ። ከናንተ የሚጠበቀው ቪዲዮን እስከ መጨረሻው ድረስ ማይጠበቅባችኋል። እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። እነዚህ 5ቱንም ተግባሮች ምንድናቸው ወይም 5ቱንም መጠንቀቅ ያለብኝ ጥንቃቄዎች ምንድናቸው የሚለውን እያንዳንዱ በደንብ ላሳያ። የመጀመሪያ መጠንቀቅ ያለባችሁ የተማሪው መለያ ቁጥር ማስገባትና ትዩ ማጥቆር ይጠበቅባችኋል ማለት ነው። ፈተና ከመጀመሩ በፊት ሚኒስትሪ ኤግዛም ለምትፈተኑ ተማሪዎች የሚኒስትሪ ወረቀት ወይም ደግሞ ጥያቄውን ፈታኝ መምህሩ ጥያቄው ለእናንተ ከመስጠቱ በፊት መጀመሪያ ለእናንተ የሚቀርብላችሁ ነገር ምንድነው? የመልስ መስጫ ወረቀት ወደ እናንተ ይቀርባል ማለት ነው። ይህንን መልስ መስጫ ወረቀት 2 ነገሮችን እንድታሟሉ ወይም ትጠየቃላችሁ። የመጀመሪያ ማድረግ ያለባችሁ መለያ ቁጥራችሁን በትክክል መጻፍና ማስገባት ይጠበቅባችኋል ማለት ነው። መለያ ቁጥራችሁን በምትጽፉበት ሰዓት መለያ ቁጥራችሁ እዚህ ጋር ትጽፋላችሁ፣ ወደ ታች ትጽፋላችሁ 1 2 3 4 5 6 እያለ ወይም ደግሞ እንዳላችሁበት ክልል መለያ ቁጥራችሁ የተለያየ መለያ ቁጥር ይሰጣችኋል ማለት ነው። ስለዚህ የሚሰጣችሁን መለያ ቁጥር ወደ ታች ትጽፋላችሁ። ከዛ ከጻፋችሁ በኋላ ደግሞ ከጻፋችሁት ቁጥር እዚህ ጋር በከርሰሩ ምሳሌ መሰረት ማለት ነው ወደ ጎን ማጥቆር ይጠበቅባችኋል ማለት ነው። ይሄ የብዙ ተማሪዎች ስህተት ነው። ምክንያቱም አንድ ተማሪ በትክክል መለያ ቁጥሩን የማይጽፍ ከሆነ እንዲሁም ደግሞ የጻፈውን መለያ ቁጥሩን በትክክል እዚች ክቡ ላይ የማያጠቁር ከሆነ ስህተት ይፈጠራል። ምክንያቱም ይህንን የሚያርመው ማሽን ስለሆነ የእናንተ መለያ ቁጥሩን በደንብ መለየት ካልቻለ መልሳችሁን ላይሰራ ወይም ደግሞ ውጤታችሁ ላይ ችግር ሊያጋጥማችሁ ይችላል ማለት ነው። ለምሳሌ የመጀመሪያ መለያ ቁጥራችሁ ላይ 1 ቁጥር ከሆነ 1 ቁጥር እዚህ ጋር ትጽፋላችሁ። ከዛ ትሄዱና እዚህ ጋር 1 ቁጥር ላይ ያለውን ክብ ሳጥኑን ክቡን ሙሉ በሙሉ ማጥቆር ይጠበቅባችኋል ማለት ነው። ስለዚህ በዚህ ምሳሌ መሰረት መለያ ቁጥራችሁን ወደ ታች በቅደም ተከተል ጽፋላችሁ። ከዛ በኋላ ወደ ጎን በቁጥሩ ትይዩ ሳጥኑ ወይም ደግሞ ቦክሱን በሚገባ ማጥቆር ይጠበቅባችኋል ማለት ነው። ሁለተኛው ማድረግ ያለባችሁ ደግሞ የተማሪ መረጃ ነው። እንግዲህ እዚህ ጋር እንደምታዩት ስም ይላል። የእናንተ የመጀመሪያ ስም እዚህ ጋር ይጻፋል። ከዛ ትወርዱና ሁለተኛ መስመር ላይ ደግሞ የአባት ስም ከሚለው ፊት ለፊት የአባት ስም ይጻፋል ማለት ነው። የአያት ስም ደግሞ የአያት ስም እዚህ ጋር ይጻፋል። ለምሳሌ ስህተት ልንገራችሁ። ስም ይልና አበበ ከሆነ የተማሪው ስም አበበ ከሆነ የአባቱ ስም ደግሞ ከበደ ከሆነ እዚህ ክብ እዚኛው የመጀመሪያ ስም በሚለው ፋንታ ላይ አበበ ከበደ ብሎ መጻፍ በፍጹም ክልክል ነው። ምክንያቱም የተማሪ መጀመሪያ ስሙ ይጻፋል፣ ከዛ የአባቱ ከዛ የአያት እያለ ይቀጥላል። እዚህ ጋር እንደምታዩት የትምህርት ቤታችሁን ስም ትጽፋላችሁ፣ ወረዳ፣ እንዲሁም ደግሞ ከታች መጨረሻው ላይ ክፍለ ከተማ። ለምሳሌ አዲስ አበባ ብዙ ክፍለ ከተማዎች ካሉ አሏቸው። ከነዛው ለምሳሌ ቦሌ ክፍለ ከተማ ሊሆን ይችላል፣ ኮልፌ ሊሆን ይችላል። ስለዚህ ይህን ማድረግ ይጠበቅባችኋል ማለት ነው። ሁለተኛው ደግሞ ቅድም እንደነገርኳችሁ ትይዩ ማጥቆር ይጠበቅባችኋል። ትይዩ ማጥቆር ማለት ቅድም እንደነገርኳችሁ ለምሳሌ እዚህ ጋር አንደኛ መስመር ላይ 1 ቁጥር ከጻፋችሁ ከ1 ቁጥር ትይዩ 1 ቁጥር ፈልጋችሁ እዚች ጋር ታጠቁራላችሁ። ስለዚህ ይሄ የግድ ማድረግ ይጠበቅባችኋል ማለት ነው። ሁለተኛው ማድረግ ካሉባችሁ ከ5ቱ ጥንቃቄዎች የመረጡትን መልስ ክብ ውስጥ በትክክል ማጥቆር ይጠበቅባችኋል ማለት ነው። እንግዲህ የመጀመሪያ ስራችሁን መለያ ቁጥር መጻፍ፣ ከዛ በኋላ ከመለያ ቁጥሮቹ ትይዩ የቁጥሩን ማጥቆር ይጠበቅባችኋል። ሁለተኛ የተማሪ ሙሉ የእናንተ መረጃ ታስገባላችሁ። ሶስተኛው ደግሞ እዚህ ጋር እንደምታዩት የትምህርት አይነቱ ይጻፋል። አማርኛ ከሆነ የትምህርት አይነቱ አማርኛ ብላችሁ ትጽፋላችሁ። ከዛ አማርኛ ኮዱ 01 ከሆነ እና 01 ከሆነ 01 ነው የምትጽፉት። ኮዱ የሚነግራችሁ ደግሞ እዛው ባላችሁበት ፈታኝ መምህሩ ስለሚነግራችሁ እሱ መጨነቅ አይጠበቅባችሁም። ስለዚህ 0 ከሆነ 0 01 ከሆነ 01 ብላችሁ እነዚህ መለያ ቁጥራችሁን ጽፋችሁ ከፊት ለፊት ማጥቆር ይጠበቅባችኋል ማለት ነው። ወደ ዋናው ስመልሳችሁ የመረጣችሁትን መልስ በክብ ውስጥ በትክክል ማጥቆር ይጠበቅባችኋል ማለት ነው። እዚህ ላይ እንደምትመለከቷቸው ከሀ እስከ መድረስ ነው ያለው። ይሄ ለ6ኛ ክፍል ተዘጋጀ ነው። ለ8ኛ ክፍል ደግሞ ከኤ እስከ ዲ ድረስ ምርጫዎች ይኖራሉ። ስለዚህ ከእናንተ የሚጠበቀው ኤ ከሆነ መልሳችሁ የመጀመሪያው ሳጥን ላይ ወይም የመጀመሪያው ክብ ላይ ክቡን ሳታልፉ በትክክል ማጥቆር ይጠበቅባችኋል ማለት ነው።
ክቡን በትክክል የማታጠቁሩ ከሆነ ወይም ደግሞ ከክቡ አልፋችሁ የሚበላሽ ወይም የተበላሸ ክብ አጥቁራችሁ ከሆነ ይህንን መልስ መስጫ ወረቀቱ የሚያርመው ወይም ደግሞ የእናንተን መልስ ምላሽ መስጠት የሚችለው በቴክኖሎጂ ወይም ደግሞ በማሽን ስለሆነ እንደ ሰው ተረድቷችሁ ሊያርምላችሁ ስለማይችል ሪጀክት ያደርጓል ወይም ደግሞ ምላሽ ላይሰጣችሁ ይችላል። ስለዚህ በጥንቃቄ ክቧን ውስጥ መልሳችሁን ማጥቆር ይጠበቅባችኋል ማለት ነው። ሶስተኛ ማድረግ ያለባችሁ ጥንቃቄ እንግዲህ በአንድ ረድፍ ወይም ደግሞ በአንድ መልስ መስጫ መስመር ላይ ለምሳሌ አንድ ተማሪ ሁለተኛ ጥያቄ ላይ ሀሌታ ካለው ሀሌታ ካልኩ በኋላ ሌላ ደግሞ ተሳስቶ ሐመሩሃ ብሎ ሄዶ እዛ ላይ ካጠቆረ በአንድ ረድፍ ላይ ስንት መልስ ሰርቷል ተማሪ ማለት ነው? 2 መልስ ሰርቷል። ስለዚህ ይህንን ቅድም እንደነገርኳችሁ የሚያርመው ማሽን ስለሆነ በአንድ ረድፍ ላይ የሚፈቀደው እናንተ ያመናችሁበት አንድ መልስ ብቻ ነው። 2 አሻሚ መልስ እንኳን ቢኖር ማድረግ ያለባችሁ አንድ መልስ ብቻ በሚገባ እና ጉልህ ወይም በሚታይ መልኩ ማጥቆር ይጠበቅባችኋል ማለት ነው። ከተፈቀደ ቦታ ውጪ መጻፍ ክልክል መሆኑን ልትገነዘቡ ይገባል ማለት ነው። ከተፈቀደላችሁ ውጪ ምንም አይነት ጽሑፍም ሆነ ምንም አይነት ምልክት የምታደርጉት ከሆነ ምናልባት ማሽን ስለሆነ ማሽኑ አንደርስታንድ ያደርጋችሁ ወይም ደግሞ ስለማይረዳችሁ የለፋችሁበትን መልስ ምን ሊሆን ይችላል ማለት ነው ኢንቫሊድ ወይም ደግሞ ምላሽ ላይሰጣችሁ ስለሚችል እናንተም ውጤታችሁ ላይ ችግር ሊገጥማችሁ ስለሚችል ይህን ጥንቃቄ ማድረግ አለባችሁ ማለት ነው። አራተኛው ደግሞ መልስ ስታጠቁሩ ክብ ሳጥኑ መውጣት በፍጹም የለባችሁ ማለት ነው። እዚህ ጋር ብዙ ተማሪዎች የማይረዱትና አንደርስታንድ የማያደርጉት ነገር ምንድነው? መልስ በሚያጠቁሩበት ሰዓት ተሳስተው ሊሆኑ ይችላሉ፣ አሊያም ደግሞ ፈርተው ሊሆኑ ይችላሉ፣ ወይም ደግሞ ቸኩሎ ሊሆኑ ይችላሉ። እዚህ ጋር እንደምታዩት ኤ ላይ ከሆነ ይህንን የሚያጠቁሩትን መልስ ከክብ ወይም ከሳጥኑ ውጪ ከሆነ ቅድም እንደነገርኳችሁ የሚያርመው ማሽን ስለሆነ ላይገነዘባችሁ ይችላል፣ ወይም ደግሞ አሻሚ መልስ ነው ብሎ ስለሚያልፋችሁ ክብ ውስጥ በሚገባ እና በሚታይ መልኩ ማጥቆር ይጠበቅባችኋል። ስለዚህ ይሄ ከግምት ውስጥ ማስገባት አለባችሁ ማለት ነው። እጅግ ወሳኙ ማድረግ ያለባችሁ ጥንቃቄ ደግሞ መልስ መስጫ ኮርነር ጠርዞች ላይ አለመጻፍ። እዚህ ጋር 4 ኮርነሮች አሉ። አሁን እዚህ ጋር እንደምታዩት ከርሰሩ ላይ እንደምታዩት አንድ እዚህ ጋር አለ፣ ሁለቱም ደግሞ ከታች ነው ያሉት። እነዚህ ኮርነሮች ዝም ብለው ለማሳመር ብቻ የተጻፉ አይደለም። እነዚህን ኮርነሮችን ከግምት ውስጥ በማስገባት ማሽኑን እነዚህን አንደርስታንድ ያደርጋል ኮርነሮቹ ማለት ነው። ከዛ በኋላ መልሳችሁን አጀስት ያደርግና ማረም ይጀምራል ማለት ነው። ነገር ግን እናንተ ተሳስታችሁ በያዛችሁት እርሳስ እዚች ኮርነር ላይ ያለው ምልክት ላይ ለምሳሌ እዚህ ጋር ያለው ኮርነሩ ላይ እናንተ እንደዚህ የምታጠቁሩት ከሆነ ወይም ደግሞ ምልክት የምታደርጉበት ከሆነ ምን ያደርጋል? ሪጀክት ያደርግባችኋል። ስለዚህ ጥንቃቄ ማድረግ ይጠበቅባችኋል ማለት ነው። ሌላኛው ደግሞ መልስ መስጫ ወረቀት ላይ ወረቀታችሁን በንጽህና መጠበቅ አለባችሁ። ቅድም እንዳልኳችሁ ሰው አይደለም የሚያርመው ማሽን ስለሚያርመው እዚህ ላይ በጥንቃቄ መጻፍ ወይም በጥንቃቄ በንጽህና አለመቅደድ አለማቁሸሽና እንዲሁም ደግሞ እንደዚህ ወረቀቱ የምታጥፉት ከሆነ የተበላሸ ወረቀት ስለሚሆን ጥንቃቄ ማድረግ አለባችሁ ማለት ነው። ተማሪዎች ይህንን መረጃ ሳደርስላችሁ ተስፋ አደርጋለሁ መልካም ነገር እንደገበያችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሚጠቅማችሁ መረጃ እንገናኛለን። ቪዲዮ ላይክ አድርጉት፣ ለሌሎችም ይድረስ፣ ሼር ብታደርጓቸው ተጠቃሚ መሆን ይችላሉ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳይቀር። በቀጣይ በሌላ ቪዲዮ እንገናኝ። ሁላችሁም በያላችሁበት መልካም የፈተና ዝግጅት እመኝላችኋለሁ።